ኦ ድንግል አኮ በተላዮ ዘልቂ ከማዋልደ ዕብራውያን ለያገዝፋ ክሳዶን። ድንግል ሆይ አንገታቸውን እንደሚያወፍሩ እንደ ዕብራውያን ልጆች በዋዛ በፈዛዛ በቧልት በጨዋታ ያደግሽ አይደለም። የዕብራውያን ሴቶች ልጆች እስክስታ ሲወርዱ አንገታቸውን ያወፍሩ ነበርና። አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ። በቅድስና በንጽህና በቤተ መቅደስ ጸንተሽ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም። አንድም የተመገብሽው ህብስት ምድራዊ አይደለም። አላ ህብስተ ሰማያዊም ሰማየ ሰማያት ዘበሰለ። ሰማያዊ ህብስትን ተመገብሽ እንጂ። አንድም የተመገብሽው ህብስት ሰማያዊ ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም። አንድም የጠጣሽው መጠጥ ምድራዊ አይደለም። አላ ስቴ ሰማያዊም ሰማየ ሰማያት ዘተቀዳ። ሰማያዊ መጠጥን ጠጣሽ እንጂ። አንድም የጠጣሽው መጠጥ ሰማያዊ መጠጥ ነው እንጂ። ዘተቀድሃ ዘበሰለ አለ። አሁን በሰማይ እንጀራ ጋጋሪ ወይን አሳላፊ ኖሮ አይደለም፣ በግብር አምላካዊ የተገኘ ከሰማይ የወረደ ሲል ነው እንጂ። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ሀብቴን ማዕረጌን በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ፣ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎናጽፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገርስ ከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኮልኩለው 12 ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ። ኦ ድንግል አኮ ዘታምሪ ርሳተ ከማንስት ለም ቅድሜኪ ወምድሬኪ። ድንግል ሆይ ካንቺ አስቀድመው እንደነበሩ ካንቺም በኋላ እንደሚነሱ ሴቶች ርሳተ ኃጢአትን ዘራ ወራዙትን የምታውቂ አይደለም። አላ በቅድስና ወበንጽ ስርጉት አንቲ። በንጽህና በቅድስና ኖርሽ እንጂ። አንድም ንጽህናን ቅድስናን ጌጥ ሽልማት አደረግሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ። ድንግል ሆይ ገሉን ጠጠሩን ወርቅ ብር አስመስለው በጨርቅ እየሰፉ ሴቶችን የሚያታልሉ የሚሸነግሉ ወራዙት ያታለሉሽ አይደለም። አላ መላእክተ ሰማይ አወጹኪ። መላእክት ሊቃነ መላእክት አረጋጉሽ አጫወቱሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ። ካህናት ሊቃነ ካህናት አመሰገኑሽ እንጂ። ይህስ እንደምንድን ነው ቢሉ መላእክት እመቤታችንን በቤተ መቅደስ ውድስት አንቲ ስብሕት አንቲ ብፅዕት አንቲ እያሉ ሲያመሰግኑ አይሁድ ሰምተው ለምቀኝነት አያርፉምና ዛሬስ የሐና የኢያቄም ልጅ ቤተ መቅደሳችንን ድምፅ ታሰማበታለች፣ ምትሃት ታሳይበታለች ሆነ ብለው በጠላትነት ተነስተው ኑ በእሳት አቃጥለን እንግደላት ብለው ተሰብስበው ሄዱ። ቅጽረ ቤተ ክርስቲያኑ እሳት ሆኖ መላእክት በሐፀ እሳት በኩናተ እሳት እየነደፉ የማያስቀርቧቸው ሆነ። በሀገራቸው መጥቁል የተባለ ጠንቋይ ምትሃተኛ ነበር። ሄደው የማንችላት እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ከብት፣ ብዙ ልብስ፣ ብዙ እህል፣ ብዙ ወርቅ ሰጡት። እሱም አጠፋታለሁ ብሎ በቀጠረበት ቀን ወርቁ ብሩ ጠጠር ሆነ።
ልብሱ ብዕል ቀዶት፣ እህሉ ነቀዝ በልቶት፣ ከብቱን ተህር ፈጅቶት አደረ። ወይኔ የሐና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ከበረሃ ሄዶ እጁን ቢያጨበጭብ 373 አጋንንት ተሰብስበው ምን እንታዘዝህ አሉት። እንዲህ ያለ ጠላት አለች እሷ እንድታጠፉልኝ ብዬ ነው አላቸው። ወዳጃችን አንተማ ስትለን ምን የሚሳነን ነገር አለ? ለእመት ብለነ አውርዱ ሰማየ ናወር ለከ ወለእመት ብለነ ጠብልሉ ምድረ ንጠበል ለከ። ሰማዩን ምድር ምድሩን ሰማይ አድርጉልኝ ብትለን ምን ይሳንናል? ወለ እግዚአብሔርኒ ንኤዝዞ ከመገብ እግዚአብሔርን እንደ ባሪያ እንደ ደንገጥር እናዘዋለን ብለው መንገድ ጀመሩ። እመቤታችን በጸጋ አውቃ ሕርም ሰድቅኤል የሚባል ህቡ ስም አለ። ያንን ብትደግምባቸው መልአኩ ወርዶ አጥፍቷቸዋል። እሱንም ወደ ገሃነም አውርዶታልና እንዲህ አለ። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ። ድንግል ሆይ ለዮሴፍ ለተቃርቦ ብእሲ ወብእሲት የታጨሽ አይደለም። አንድም ለዮሴፍ የታጨሽው ለተቃርቦ ብእሲ ወብእሲት አይደለም። አላ ከመይቀብኪ ንጹሃ ንጹሕ ሆኖ በንጽሕና ሊታዘዝህ ሊላላክሽ ሊጠብቅሽ ነው እንጂ። እስመ ከማው ኮነ ንጽሕና ክፍሉ ሆኗልና። አንድም ንጽሕና ክፍልሽ ሆኗልና። ይህስ እንደምንድን ነው ቢሉ ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት በአጠቃላይ 15 ዓመት ሲሆናት አይሁድ በምቀኝነት ይህች ብላቴና ለአቅመ ሔዋን ደረሰች፣ እሷን እዚህ ያለ ጎልማሳ አስቀምጠን ቤተ መቅደሳችንን ታረክስብናለችና ትውጣልን፣ እንዲያውም ጠርጥረናታል አሉ። ጠይቀህ ያለችውን አድርግላት ብለው ዘካርያስን ላኩት። ዘካርያስም ሄዶ ኦ ወለተ እስራኤል እኮ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንም ፈጻሚተ ፈቃድ ትሑት ናትና ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት እግዚአብሔር ሥራውን ያለ ምክንያት አይሠራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ እኔ በዚያ ላይ ምልክት አሳይሃለሁ፣ ለዚያ ሰው ስጣት አለው። ቢሰበስብ 1985 በትር ሆነ። ያንን ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ ተቀምጣበታለች። ዕጣም ቢጥሉ ለሱ ወጥቷል። እንደ 3 ምስክር ልማ በስሉስ ጥፋ በስሉስ እንዲሉ በዚያም በዚህም ቢሉ ለአንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበል ድረስ ይዘሃት ሂድ ጠብቃት አሉት። አይሆንም አላቸው። እኛማ ምን ቸገረን? ናዳም አብዩድ ባላወቁት ኃጢአት እንደ ቀሰፋቸው ይቀስፉ የለም አሉት። ይህን ጊዜ ተቀብሎ ይዟት ሄዷል። ዮሴፍ እመቤታችንን ከተቀበለ ወዲህ ወደ ግብረ ዓለም ወደ ዓለማዊ ሕይወት አልተመለሰምና ንጽሕና ክፍሉ ነውና አለ። ወሶበርየ ንጽሕናኪ ለሊሁ እግዚአብሔር እግዚአብሔር አብ ንጽሕናሽን ቅድስናሽን ባየ ጊዜ ፈነወ አቤኪ መልአኩ ብርሃናዊ ዘስሙ ገብርኤል መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመት አለና ብርሃናዊ አለ። ተርታ መልአክ አለና ዘስሙ ገብርኤል አለ። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ። እነሱም መኑ ፈጠረነ ማእቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሐዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ፣ ወደ ታች ቢያይ
መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማይረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፋዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁር አብስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። ወይቤለኪ መልአኩም መጥቶ እንዲህ አለሽ፣ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድም ከሦስቱ ግብራት ይከለክልሻል። ውእቱሰ ንጹም እነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስልወተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲህ። አንድም መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድ ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ መጻቤኪ ቃል እንዘ ይትፈለጥ ምዝናቡ፣ አካላዊ ቃል ከአባቱ እሪና ሳይለይ ጸነስኪዮ እንዘ ይትጋባ፣ ከምልአቱ ከርቀቱ ከባህሪው ሳይወሰን ታቁረ ውስተ ማኅፀንኪ፣ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወሰነ። እንዘ ያጽት በላዕሉ በሦስትነቱ ርባኤ ወይትዌሰክ በታሕቱ፣ በአንድነቱ ምንታዌ ሳይኖርበት አንድም እንዘ ያጽት በላዕሉ ሥጋ ለቃል ምልአተ አካል ምልአተ ክብር ሳይሆነው ወይትዌሰክ በታሕቱ፣ ቃል ለሥጋ ሕጸጽ አካል ሕጸጸ ክብር ሳይሆነው አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወይ መጠን፣ ልክ መጠን የሌለው የማይመረመር እሳተ መለኮት በማኅፀንሽ ተወሰነ። የጽንሷን ነገር ከዚህ ይናገሩታል። እመቤታችን በዮሴፍ ቤት ሳለች ከዕለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ብላ ባጭር ታጥቃ ገንቦዋን ይዛ ውሃ ልትቀዳ ወደ ምንጭ ወረደች። ወመጣ ጥሙ ከልብ ወሰደዳሁ ውእቶን አንስት ይላል። የተጠማ ውሻ መጣ። ሴቶች ደብድበው አባረው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም? አያሳዝናችሁም? አለቻቸው። አንቺ ሥራ ፈቲቱ አጠጭ። እኛስ ለባሎቻችን ለልጆቻችን እናስባለን፣ እንቸኩላለን። በዚያውስ ላይ እንዲህ አይነቱን ርኅራኄ ከወዴት አገኘሽው? አምላክ ይወለዳል የተባለው ካንቺ ይሆን ብለው ዘበቱባት። በዚያን ወራት ማርያም ከምትባል አምላክ ወልደ አምላክ ይወለዳል እየተባለ ትንቢት ይነገር ነበርና እመቤታችንም የወርቅ ጫማ ነበራት። ዕቃዋን እንዳያረክስባት በወርቅ ጫማዋ ቀርታ አጠጥተዋለች። እርርተ ልብ ያሰኛት አንዱ ይህ ነው። አጠጥታው ስትሄድ መልአኩ በአምሳለ አረጋዊ በመንገድ ቆይቶ ስለ ትሕትና ትጸንሲ ትወልድ አላት። እመቤታችንም ቀድሞ እናት አባቴን ያሳተ እኩይ ሰይጣን ደግሞ ዛሬ እኔንም ሊያስተኝ ነው ብላ መልስ ሳትመልስለት ዝም ብላ ትሄዳለች። ከቤቷ ደርሳ ገንቦዋን አኑራ ተቀምጣ ሳለ መልአኩ ለሁለተኛ ጊዜ ትጸንሲ ትወልዲ አላት። ይህ ነገር ደጋገመኝ፣ ደግ ነገር ሳይሆን አይቀርም።
ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ ይላል። ወርቁን ከሐር ሐሩን ከወርቅ እያዋሃደች እያስማማች ስትፈትል መልአኩ ለሶስተኛ ጊዜ ትጸንሲ ትወልዲ አላት። እማይቴ ረከብከ ዘከመዝ ብስራተ ዘእንበለ ዘር ምድር እትወተ ወዘእንበለ ምጥ እምድንግል ጽንሰተ። ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን አድርጎ ይሆናል? እንዲህ ያለውን ነገር ከወዴት አገኘኸው አለችው። ቅዱስ ገብርኤልም ያንቺማ ጽንስ መቼ እንደሌለው ሴቶች ነዋ። መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድ ከሦስቱ ግብራት ይከለክልሻል አላት። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ካንቺ የሚወለደው ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ነው። ወናሁ ኤልሳቤጥ እኒንተ ማዕዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርሳቲሃ። ከዘመዶችሽ ወገን የምትሆን ኤልሳቤጥ ስንኳ በስተርጅናዋ ላይ ጸነሰች፣ ልጅም አገኘች። ወናሁ ሳድስ ዝንቱ ወር ለእንተ ይብልዋ መካን መካን የሚሏት ኤልሳቤጥ እነሆ ከጸነሰች 6 ወር ሆኗታል። እስመ አልቦ ነገር ዘይሳኖ ለእግዚአብሔር ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር አይሳነውምና። አንድም በሕቱም ድንግልና ጸንሶ በሕቱም ድንግልና እንዲወልዱ ማድረግ ለእግዚአብሔር አይሳነውምና አላት። ነይ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ ይሳነዋልማ ብል ክህደት ይሆንብኝ የለም ብላ እነሆ የእግዚአብሔር ገረዱ በፊቱ አለው እንደ ቃልህ ይሁንልኝ እንዳልክ ይደረግልኝ አለችው። ይህንን ቃሏን ምክንያት አድርጎ ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ ያን ጊዜ በማኅፀኗ ተቀረጸ። ኢርቱ እንከን አስተማስሎ በእሳት ምድራዊ። ይህ ጉባኤ ነው። ይቆየን።